ድምጤን በመስጠቴ ያለምንም መሸማቀቅና በዲሞክራሲ ጥሩ ደስታ ተሰምቶኛል። የፈለኩትን ስለመረኩኝ አካባቢውም ሰላም ነው፣ ምንም የለ። ሁሉም በነጣነት ያለምንም መሸማቀቅ በነፍሱ ፍላጎት ይበጀኛል ያለውን ፓርቲ ስለመረጠ ሁሉም ደስተኛ ሆኗል። የአካባቢው ማህበረሰብም ድምጽ አሰጣጡ ያለምንም ሁከትና በዲሞክራሲ ጠራ ባለመልኩ ሰልፉን የያዘ ከ12 ሰዓት እስከ 12 ሰዓት ድረስ በነጣነት በደስተኛነት የሚበጀውን ትምርጥ ነው ያለው። ያው ምርጫው እንግዲህ በሰላማዊና በፍትሃዊ ምርጫ እየተካሄደ ይገኛል። በሴቱም ሆነ በእንተንም ያው ደስ ያለና ፍትሃዊ የሆነ ምርጫ እየተካሄደ ነው። ለህዝብ ያገለግላልና ይጠቅመናል ያልነው መንግስት መርጠና ተመርጫለሁኝ። ያገለግለኛል ያልኩት መንግስት መርጫለሁ እና ያው ፍትሃዊና እንተን ያለ ሰላማዊ ነው። ሀገራችንም ሰላም ነው እና ያው ያገለግለናል ያልነው መንግስት መርጠናል ነው። እሺ ያው በምርጫው ዛሬ ግንቦት 24 ያው ባለምንም ተጥኖ ይበጀናል ይጠቅመናል ያልነውን መንግስታችንን መርጠን በሰላም እያካሄድን ነው፣ ወደ ቤታችን እየገባን ነው ማለት ነው። ሀገራችንም በሰላሙ የተጠበቀ ነው፣ ያለምንም እንከን የለውም። ሰላማችን እንደተጠበቀ እኛም መርጠን ወደ ቤታችን እየገባን ያለ ነው። ሁሉም በሰልፍ ላይ ይገኛል እየመረጠ በሰላም ሁሉም በነጣነት መርጦ እየገባ ይገኛል። ነሽዋት ጀምሬ ምርጫዬን መርጫለሁ። የሚበጀኝ ምርጫ መርጫለሁ። ከጧት ጀምሮ ከ12 ሰዓት ጀምሮ ሴቶች ወጥተው የሚበጃቸውን ሲመርጡ ተመልክቻለሁ። በወረዳችንም ላይ ፍጹም ሰላማዊ ስለሆነ ምርጫው በሰላም የተጠናቀቀና እየተካሄደ ያለበት ሁኔታ አለ። ሁሉም ሰው ወጥቶ የሚበጀውን የሚጠቅመውን እየመረጠ ያለበት ሁኔታ ነው እና የ2018 የሰባተኛው ብሔራዊ ምርጫ ዛሬ በመካሄድ ላይ ይገኛል እና እኔም ይበጀኛል ይጠቅመኛል ያልኩትን መንግስት ከጧት 12 ሰዓት ጀምሬ መጥቼ የመረጥኩ ነኝ እና ደግሞ ምርጫው ደግሞ ሰላማዊ በሆነ ፍትሃዊ በሆነ መንገድ እየተካሄደ ይገኛል እና ደስ የሚል ነው። ይበጀኛል ይጠቅመኛል ያልኩትን መንግስት መርጫለሁኝ፣ ድምጼን ሰጥቻለሁኝ። በጣም ደስተኛ ነኝ። በጣም አሪፍ ነው። በጣም በተስተጓላ በጣም በጥሩ ሁኔታ ሄዷል እና በጣም አሪፍ ነው። ወላሂ አልሐምዱሊላህ የፈለግነውን ነው የመረጥነው እና በጣም ማሻአላ ብለናል። የሚጠቅመውን ሁሉም የሚጠቅመውን አይቶ ሲጠቅም የነበረውን አውቆ ለይቶ እንዲመርጥ ነው የምንፈልገው። እየመረጠ ነው። በጣም አሪፍ አካሄድ ነው። ማሻአላ ምንም እንከን የሌለበት ምርጫ ነው።